ያለው ጎል ሲጣፍጥ እንችላለን። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ? እኔ ግን የሚያውቅ ይመስለኛል። ብዙ ልብን የሰበረው በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ወይ ካሁኑ በዛ አድርጋችሁ ክሱ። ቴሌ እንኳን ባቅሙ ጨመረኩ። ትናንሾች ቢወጡ ከእጃችን ይሄ ነው የሚሻለን ለኛም ለክብራችን። የአርሰናል ደጋፊ አራስ ጨንቀው ወያለውን በደንብ ግባና አሳየው። እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም። እኛ የሻምፒዮንስ ሊግ ቲሞች ነን። ሲጀምር ፕሪሚየር ሊግ አረጋግጠናል። ሻምፒዮንስ ሊግ እንወጥራለን። ከዚህ በኋላ ያበደ ነው የሚሆነው። የፈጣሪ እንግዲህ ለትንሽ ሰው መሆን አያውቅም። ችግር የለውም። ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብም። ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው፣ ግን ዛሬ የቁርጥ ቀን ልጅ ሆናል እና እወዳችኋለሁ። ደህና ደሩ። ወያለውን ማለት ነው። አስጨንቁት። የተንፈጪው ዱቄቱን አምጪው፣ የተንፈጪው ዱቄቱን አምጪው ማለት የዛሬው ጨዋታ ነው። ቤተሰብ የደጋፊሽ ፕላስ ላይ ይተበቃ ማርቲኔሊ የት ነበር? ይሄ ብቃት እየጠየቁት ጊዮኬሬሽ ለዙቢሜንዲ እንዲሰጥ ፓስ አድርገ እያለው ማለት ነው። በግድ እምቢ ብሎ መሀል ላይ ገብቶ ማለት ነው። ምን አይነት ኳስ ነው! ዛሬ ብዙ ተጫዋቾች ሲያናዱ ነበረ፣ ግን በቃ መጨረሻ ላይ አቤት ዴቪድ ራያ ግን እግዚአብሔርን በቃ ዘንድሮ እኮ ይዞናል፣ በቃ ይዞናል እግዚአብሔርን እንዴ። ለማንኛውም ቋጣሪያንስ ማለት ነው እንችላለን። ባለቀ ይውላችሁ አስቋጥረን እስከ 90 ተስፋ ሰተናችሁ ቅር ኪንግ ካይ ተጀላለ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ኪንግ በሻምፒዮንስ ሊግ በሜዳው ተሸነፈ አያውቅም። ዊዊ ክለቡ እኮ አርሰናል ነው። ማንን የገጠመ መሰለ ስትሉ በእናታችሁ ቀልዳችሁ አይጠገብም። ለማንኛውም ማይገነርስ ፋሚሊ አሸንፈናል፣ እንኳን ደስ አላችሁ። ማርቲኔሊ ዛሬ ገና ብራዚላዊ መሆንሽ ተረጋግጧል ብራዘሬ። እና እኔ ከዚህ በፊት ጀመረ ማርቲኔሊ ጉዳይ ያበቃለት ነገር ነው፣ ግን ይሁን ለዛሬ አኩርተሽናል። ለማንኛውም ዴቪድ ራያ ጋይስ በምን ቀን ነው ክለባችን ላይ የገባው? በምን ቀን ነው ንገሩኝ። ቀኑን ኮሜንት ላይ አስቀምጡልኝ። እኔ እንደ ልደቴ ቀን ከዚህ በኋላ አከብረዋለሁ ሁሌ ማለት ነው። የምሬን ነው የምላችሁ። እንዴ ምን አይነት ሰው ነህ አንተ? ትለያለህ። መድኃኒዓለምን ዙቢሜንዲ ያን የመሰለ ጎል አግብቶ ተሽሯል። ያው ዮኬሬሽ ኦፍ ነበረ። ለማንኛውም ይሁን እንኳን ደስ አለን። አቻም ቢሆን አይከፋንም ነበር፣ ለኛ አሪፍ ውጤት ነበር የሚሆነው። ለማንኛውም ኮንግራ። እኔ በበኩሌ እስከመቼ ይቃጠላሉ? ዛሬ እንኳን ያሸንፉ ብዬ አልቋጠርኩም። እንዲች ብዬ እንድትሸነፉ እንትን አላልኩባችሁም። ማረፍ የትኝት ነበር ያልኩት እና አሸንፋችኋል። ግን ደግሞ ክለቡ ስፖርቲንግ ነው። 3-0 ተሸንፎ እንዴት ካምባክ ሰርቶ 5 ጎል አስገብቶ እንዳለፈ ታውቃላችሁ። ምን ለማለት ፈልጌ ነው? ሶስተኛውን ለማጣትም ተዘጋጁ። አሸንፈናል። ብስሚላ ፊልተሩ። ለማንኛውም ይሄን ቪዲዮ ኮፒ ሊንክ አድርጉ። ቪዲዮ እየወጣ አይደለም። አሸንፈናል። ፎሎ ማርኩ። ማርቲኔሊ ይቅርታ አላልንህም። እሺ እንድታውቅ ብዬ ነው። እኔ በስንት አንድ ደህና ነገር ትሰራና እንዲረሳልህ ትፈልጋለህ። ከክለቤ እንድትወጣልኝ የምፈልገው አንደኛው ተጫዋች አንተ ነህ። ሀቨርት ከገባህ ደህና ስራ ስትሰራ ላየሁም። ከዛ እጅን ጎል አገባክ። በቃ ኦዴጋርድ አሁንም ጉዳቱ። ጊዜ በሰላም ተመለስልን። ሌላ ምንም አይደለም የምፈልገው። ጊዜ አላህ በሰላም ይመልስህ። ለማንኛውም አርሰናል ተጫዋቾች አቅማችሁን እናንተ ናችሁ ታውቁት። አሰልጣኙና ተጫዋቾቹ የምትችሉ ከሆነ ለሁለቱ ዋንጫ እንጫወታለን የምትሉ ከሆነ ጥሩ፣ ካልሆነ ግን ቀጣይ በስፖርቲንግ ተሰናበቱና ፕሪሚየር ሊግ ላይ ጽግጥ ብላችሁ ተጫወቱ። እናንተ ናችሁ። አሁን እኛ ሁሉንም ብትበሉልን ደስ ይለናል አይደለም? 2፣ 3፣ 4 ብንበሉ ደስ ይለናል። ግን
ተጫዋቾቹ ናቸው የሚያውቁትን፣ ለእነሱ ማውራት አልመሰለኝም። ስለዚህ አሁን ቀጣይ ሳምንት የዛሬውን ጌም 2-0 ምናምን መርተ መውጣት ነበረብን። አንድ ጎል በቂ ነው አይደለም። ቀጣይ ካምባክ ሰርተው ነው የመጡት። አንድ ቢያገቡብን ራሱ ማለት ነው በቃ ሁለተኛውን ለማገባት ልንፋተግ ነው። ከዛ በኋላ ቀጣይ ምንድን ነው ሲቲን ነው የምናገኘው። ሲቲ አንድ ሳምንት ተጫዋቾቹ አርፈው ማለት ነው። እና ወይ እዚህኛው ላይ ብንጨርሰው ደስ ይለኝ ነበር እንደ እውነቱ ከሆነ ማለት ነው። እዚህ ላይ ጨርሰን ብንሄድ ስፖርቲንጎችም ቀላል የሚባሉ አይደሉም። በጣም ሲያጠቁ አንድ ላይ ሲከላከሉ አንድ ላይ ቤን ዋይት ተሰቃየ። ለማንኛውም ቲምበር ቀጣይ ላይ እንኳን ቲምበር ይኖራል። በቤን ዋይት እንደዚህ የምንሰቃይበት ነገር አይኖርም። እና ማይችሉ ከሆኑ አሁን ቻምፒየንስ ሊግ ላይ ይወጡ ብቻ። ዋናው ማሸነፋችን ነው። ወደ ጨዋታው ወደ ሙዳቸው መመለሳቸው በጣም ጥሩ ነው። አቻ ቢሆኑ ምናልባት ትንሽ ሊደብራቸው ይችላል፣ ግን አጫወታቸውም ለአቻ ለመውጣት ነበር የሚመስሉ ያርሰናል ተጫዋቾች። ማሸነፋችን ግን ጥሩ ነው ለበርንማውዝ። ፕሪሚየር ሊግ ላይ ግን ይሄኛውን እስካሁን እያየናቸው ያለውን አርሰናል እና እናየው፣ ግን ዛሬ በጣም ነው የሚሻለው። በጣም ማለት ነው 100 እጥፍ ይሻላሉ ከሁለቱ ጨዋታዎች። ለማንኛውም መልካም እድል። ሰላም የቲክቶክ ላይ ነዋሪዎች፣ ካናቴ ላይ አልወርድ ያላችሁ ሰዎች እባካችሁ ካናቴ ላይ ውረዱ፣ አናታችሁ ይፍረስ። ቴንክ ሶ ማች። ያለምንም ጥያቄ ይሄንን ጨዋታ አርሰናል ያሸንፋል። ምንም በቃ ያሸንፋል አርሰናል። ስናወራ ስሙ ሙሉ በዚህ ነው እንግዲህ። ይሄ ነው ያው በቃ ሁሉ ጊዜ እንደምለው ማለት ነው። ለዚህ ነው ያልኩት። እርግጠኛ ነበርኩኝ እንዳልኩትም ሆኗል ማለት ነው። ጋይስ ረስቼው አስቡት፣ ያለ ቲማቸው የዲስቲቪ ከፍለው እኛን ለማየት እስከዚህ ድረስ እንቅልፋቸውን ሳይተኙ ቁጭ ብለው ለጠበቁን የህሊና ጸሎት ይገባቸዋል። ዛሬ እውነት አይሮን ነው። እንዴት ነው እንቅልፍ የሚወስዳቸው? አሁን እንዴት ነው የሚሆንላቸው? እሳይ ጋይስ ሁላችሁ እሳይ በሉልኝ። ወይ 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 ወይኔ አባት እንደው እሱ ብቻ አይደለም ራያ ራሱ ዛሬ ማለት ነው በቃ እኔ እንጃ ብቻ ዛሬ ሁሉም በቃ